ሰላም ጋይስ እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ የምናየው የፖፖ ሊቭ እንዴት እንደምንከፍት ነው የምናየው። ፖፖ ሊቭ እንዴት እንደምንከፍት ኦንላይን ስራ የመሰሉ ሰዎች ታውቃላችሁ። ፖፖ ሊቭን በመጀመሪያ ፕሌይ ስቶር ላይ እንገባና ፖፖ ሊቭ ብለን እናወርደዋለን። ፖፖ ሊቭ ከዛ ልክ ፖፖ ሊቭ ሲመጣላችሁ እዚች ጋር ኢንስቶል ትሉታላችሁ። እስኪወርድ ድረስ ትንሽ ትጠብቁትና ከወረደ በኋላ ኦፕን ትሉታላችሁ። እስከዛ ትንሽ እንጠብቃለን። ከዛም በኋላ ትንሽ ቆይታችሁ ልክ እንደጨረሳችሁ እዚች ጋር ኦፕን የምትል ትመጣላችኋለች። እሷን ኦፕን ታደርጋላችሁ። በጣም አብዛኛው ነገር በጣም ቀላል ነው። እዚህ ላይ ፖፖ ላይ በጣም ብዙ ነገር የሚሰራ ስራ አለ። አብዛኛው ሰው እየሰራ ስላልሆነ እናንተ ቀድማችሁ ገብታችሁ ስሩ ነው የሚለው። እዚህ ጋር በጉግል ፌስቡክ ትችላላችሁ መክፈት፣ በሁለተኛ መክፈት ትችላላችሁ። በመጀመሪያ ደግሞ እዚች ጋር ያለችውን ነጥቧን ክሊክ ማድረግ አለባችሁ። ክሊክ ታደርጋላችሁ። ትንሽ ኔትወርክ አስቸጋሪ ስለሆነ እኛ ጋር ያው ሎድ እያደረገ ነው። የጉግል አካውንት ትመርጣላችሁ ማለት ነው። ከዛ እኔ አንዱን መረጥኩኝ ማለት ነው። ከዛ አግሪ ትሉታላችሁ። አሁን ገባን ማለት ነው። ግን ገባን ማለት አሁን ተከፋይ እንሆናለን ማለት አይደለም። አሁን ጨዋታ ያለው ደግሞ እዚህ ጋር ነው። እድሜያችሁን ታስተካክላላችሁ። ከዛ በኋላ ደግሞ እዚህ ጋር ስማችሁን ኤዲት ማድረግ ትችላላችሁ። አሁን 780 ከፍ ብሏል። ከዛ ሀገራችሁን ደግሞ ኢትዮጵያ ታደርጋላችሁ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። አንዳንድ ሴት ላይ እምቢ ሊላችሁ ይችላል። ስለዚህ ታውቃላችሁ፣ ሴቶች ወንዶች ላይ ታረጉትና ፌስ አሻራ በሚሰጡበት ሰዓት ወደ ወንድ ይቀይርላችኋል ማለት ነው። እዚህ ጋር ልክ እንደገባችሁ 100 ኮይን ይሰጣችኋል ማለት ነው። ገና እንደገባችሁ ከዛም በኋላ ልክ እንደዚህ ከገባችሁ በኋላ እዚህ የመታያችሁ እንዳለ ኢትዮጵያውያን ኦንላይን ስራ የሚሰሩት ማለት ነው። እና እናንተ መስራት ነው። ቀጣይ ደግሞ የሚሄደው ደግሞ ወደ አካውንታችሁ እንሄዳለን ማለት ነው። አካውንታችሁ ያለው ዲቴል አንድ ባለ እናያለን። ምን እንዳለ ልክ መጀመሪያ እንዳገባችሁ 100 ኮይን ይደረጋል። ኮይን ወደ ፖይንት ፖይንትም ወደ ፖይንት ደግሞ መቀየር ትችላላችሁ። እሱ እንዴት እንደምትቀይሩ አሳያችኋለሁ በሌላኛው ቪዲዮ። ደግሞ ፕሮፋይላችሁን ኤዲት ማድረግ እንጀምራለን ማለት ነው። ወደ ዋና ፕሮፋይላችሁ ትገባላችሁ። ከዚች ከሰጣራት እሷን ቀስት በቅርበት መስሏችሁ ትነካላችሁ። እዚህ ትልቁ ፊደል በካፒታል ቢ የተባለበት ላይ እንነካዋለን። ከዛ አፕሎድ የምትለዋል እንነካለን። አንድ ጊዜ ቴክ ፎቶ የምትለዋል እንነካለን። ኮንፊግ ትሉታላችሁ።
ከፎቶ ታነሳላችሁ ማለት ነው። ስለዚህ እኛ ነው የምንፈልገው ማለት ነው ምንድነው ፎቶ ማንሳት ሳይሆን ካለን ውስጥ ከጋለሪ ውስጥ ሰሌክት ማድረግ ነው ማለት ነው። ስለዚህ አንዱ ይችን ሰሌክት ነው ከዛ ፎቶ ቀየርን ማለት ነው። ከዛ እንወጣለን። ከዛ ማለት ነው ፌስ አሻራ እንሰጣለን ማለት ነው። ፌስ አሻራ መስጠት የቱ ጋር ነው? ፌስ አውተንቲኬሽን ይላል። ከዛ ፋይንድ ፎቶና የስልክ ቁጥራችሁን ታስገባላችሁ። እዚህ ጋር ስልካችሁን ታስገባላችሁ። ከዚህ ኮንቲኒስ ማለት ነው። ከዚህ ቻናል ፌስ አሁን ማታ ስለሆነ አይመችም። ስለዚህ መጀመሪያ አፕ ላይ ፎቶ ታደርጋላችሁ። የራሳችሁን ፎቶ የሚታይ ፎቶ ታደርጋላችሁ። እኔ ፎቶ ስለሌለኝ ፎቶ ላደርግ ስለማልችል ማለት ነው። ከዛ ሀገር የሰጡን ላይቭ ያስገባችኋል። እሱን ቀጣይ ላይ እንዴት እንደምናደርግ እናሳያችኋል። ሁለተኛ የጌት አይዲ የት ነው የምንሞላው? የጌት አይዲ ደግሞ እዚች ጋር ነው። እችን ተናገራችሁ እንግዲህ ከዛም በኋላ ጌት አይዲ ነምበር የምትላለች እሷን ትነካላችሁ። ከዛ እዚህ ጋር ፕሊዝ የሚባል ኤጀንት አይዲ እና የኤጀንታችሁን አይዲ ታደርጋላችሁ ማለት ነው። የኔ አይዲ ይሄ ነው። የኔ አይዲ ልጅ ለምታ ኤጀንት ስላልሆንኩ በዚህ መጥቶ ይታየኛል። ከዛ ምን እንዳደረገ ላይቭ ምትላለ መጣና ይህን አካውንት ቅድም ኮፒ ያደረግነው እዚህ ላይ ፔስት ማድረግ ከሰርች በምታደርጉበት ሰዓት ይህን አካውንት ይመጣል ማለት ነው። እዚህ ጋር እንግዲህ ደግሞ ፎሎወርስ የለኝም። ፎሎም አላደረኩም፣ ፎሎወርም አልተደረኩም። እዚህ ጋር ሌቭሊ ነው እኔ የቀየርኩት ወይም እኔ ለሰው ጊፍት የሰጠሁት። ይሄ ደግሞ እኔ የቀየርኳቸው ናቸው ማለት ነው። ጋምብል ያደረጋችሁት በዚህ በኩል ይሄ ጋምብል ነው። ይሄ ደግሞ ኮይን ኤክስቼንጅ በምታደርጉበት ሰዓት እንግዲህ ሁለቱ እንደምታይ 0 ጋምብል ስታደርጉ የሚጨምር ሌቭላችሁ ይጨምራል ማለት ነው። እና ምን ለማለት ፈልጌ እዚህ ላይ በጣም ብዙ ያልተነኩ ብዙ ነገሮች አሉ። ወደፊት እንዴት ነው የላይቭ ስትሪማችን እናስተካክለው? አሁን እኔ በወንድ ስለሆነ የከፈቱት ላይቭ መግባት አልችልም። ወንድ ልጅ ላይቭ ለመግባት ሌቭል 5 መድረስ አለ። ሌቭል 5 መድረስ አይጠበቅበትም። ወንዶቹም በሴት መስራት ትችላላችሁ። እንግዲህ ውድ የዩቲዩብ ቻናል ተከታታዮች ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። ጀማሪ ስለሆንኩኝ አመሰግናለሁ። የምትፈልጉት ጥያቄ ካለ ጥያቄያችሁን መልሳለሁ።